የስራ ማመልከቻ ደብዳቤያችንና ሲቪያችንን አዘጋጅተን ከጨረስን በኋላ ቀጣዩ ስቴፕ የሚሆነው ምንድነው? ስራውን ማመልከት ነው። ስራውን የምናመለክተው እዛ ላይ ስፔሲፊክሊ በተጻፈው ስቴፕ መሆን መቻል አለበት። ይሄም መለያ መንገድ ስለሆነ ማለት ነው። ለምሳሌ በሶሻል ሚዲያ በኢሜይል እንድንልክ ተጠይቀን በሶሻል ሚዲያ መላክ የለብን። በኢሜይል ላኩ ከተባለ በኢሜይል፣ ይሄን ሊንክ ተጠቅማችሁ አፕላይ አድርጉ ከተባለ ያንን ሊንክ ክሊክ አድርገን አፕላይ እናደርጋለን ማለት ነው። ስለዚህ ከዛ በመጨረሻም እንዴት አፕላይ ማድረግ እንደምንችል ጎግል እዚህ ላይ ጋይድ ያደርገናል። እዚህ ላይም እንዴት ጋይድ። ስለዚህ ክሊር ያልሆነ አፕሊኬሽን ስቶፕ ካለው እዚህ ላይ የመጀመሪያው ስቴፕ አፕላይ ኦን ግዕዝ ጆብ። ግዕዝ ጆብ ማለት ቀጣዩ ነው ማለት ነው። ወደ ቀጣዩ ስቴፕ እንደዚህ ክሊክ ስታደርጉ ወደ ግዕዝ ጆብ ስቴፖች ይወስዳችኋል። ከዛም በተጨማሪ ሌሎቹንም እንደዚህ ኢትዮ ጆብ፣ ሀሁ ጆብ፣ እነዚህ ጆብ ቦርዶቹ ወይም ጆብ ፖስት የሚደረግባቸውን አፕላይ የምናደርግባቸው ቦታዎች ስለሆኑ ማለት ነው። ሁልጊዜም እነዚህን ኢንስትራክሽን ተከትለን አፕላይ ማድረግ እንዳንረሳ ማለት ነው። እስካሁን ያየናቸውን ስቴፖች ተከትለን አፕላይ አድርገን ጨረስን ማለት ነው። ቀጣዩ ስቴፕ ምንድነው? ፎሎ አፕ ኤን ኢንተርቪው ሬዲነስ፣ ክትትል ማድረግና የቃለ መጠይቅ ዝግጁነት ያስፈልገናል። ክትትል የምናደርገው ከ1-2 ሳምንት በኋላ ምላሽ ካጡ ፍላጎታችንን የሚያረጋግጥ ኢሜይል መላክ ይቻላል ማለት ነው። ጀስት ፎሎ አፕ ለማድረግ ማለት ነው። ከዛ ግን ፎሎ አፕ ሳይደረግ ኢንተርቪው የምትጠሩ ከሆነ ከቃለ መጠይቅ ከኢንተርቪዋችሁ በፊት ስለ ኩባንያው ተልዕኮ፣ እሴቶች፣ የቅርብ ጊዜ ፕሮጀክቶች ማጥና መጠየቅ ይኖርብናል ማለት ነው። ቅድም እንደነገርኳችሁ ኢንተርቪው ልክ ስንጠራ ስለ ድርጅቱ አስፈላጊ ኢንፎርሜሽኖችን ካጣራን በኋላ ቀጣዩ ስቴፕ ምንድነው? የመጀመሪያ እይታችንን ማስተካከል ይኖርብናል። ፈርስት ኢምፕሬሽን ስለሆነ ማተር የሚያደርገው ማለት ነው። ይሄ ምንድነው? ሙያዊ አለባበስ ያስፈልገናል። በሰዓቱ መድረስ ይጠበቅብናል። ኢንተርቪው በምንደረግበት ሰዓት ደግሞ በራስ መተማመንና ነቃ ባለ ስሜት አይ ኮንታክትን ጠብቀን ጥያቄዎችን የምንጠይቁት ጥያቄዎች መመለስ ይኖርብናል ማለት ነው። ኢንተርቪውን ከጨረስን በኋላ ቀጣይ ማድረግ ያለብን ነገር ምንድነው? የምስጋና ኢሜይል መላክ፣ ፎሎ አፕ ማድረግ፣ የኢንተርቪው ላይ የተወሩትን አንዳንድ ነገሮች ማስታወስ። ኢንተርቪው ላይ እንዳልኳችሁ ኢንተረስት ይሄ ነው ብሎ ድጋሚ ለማስታወስ መሞከር፣ ከተጠየቋቸው ጥያቄዎች አንዱን አስታውሶ ማለት ነው። ይህም ከአንድ ስቴፕ ከፍ ስለሚያደርጋችሁ ማለት እንድትመረጡ። ኦኬ ቀጣዩ ስቴፕ እነዚህ ነው። ኦርደሮች ተከትላችሁ ከሄዳችሁ ስራውን ማግኘታችሁ አይቀርም። ለስራው መቀጠራችሁን እርግጠኛ መሆን ትችላላችሁ ማለት ነው። ልክ ስራውን ከተቀጠራችሁ በኋላስ ምን ይመጣል? የስራ ስነ ምግባር የሚባል ነገር አለ፣ ወይም ኦፊስ ኤቲኬቶች አሉ። የመጀመሪያው የቢሮ ስነ ምግባር ምንድነው? ሰዓት አክባሪና ታማኝ መሆን ይኖርብናል ለየትኛውም ድርጅት ማለት ነው። ይሄ ማለት በሰዓት መድረስ፣ የጊዜ ገደቦችን መጠበቅ፣ ዴድላይን ስራዎችን በታዘዝንበት ሰዓት ለማድረግ መሞከር፣ የስራ ባልደረቦችና የስራ ቦታችንን ደግሞ ማክበር ይጠይቃል። እነዚህ የኦፊስ ኤቲኬት ወይም የቢሮ ስነ ምግባር የሚባሉ ስለሆኑ ማለት ነው። ሙያዊ ስነ መጠበቅ ማለት ያው በትክክል መልበስ፣ አዎንታዊ ለመሆን መሞከር፣ ፖዚቲቭ የሆነ አቲቲዩድ ይዞ ለመገኘት መሞከር ማለት ነው። ቀጣዩ ምንድነው ደግሞ? ፎን ኤቲኬት፣ የስራ ስነ ምግባር ውስጥ ቀጣዩ ኤቲኬት ምንድነው? ከስልክ ጋር ሪሌትድ የሆኑ ስራዎች፣ ሴልሶች፣ እነዚህ ነገሮች የምንሰራ ከሆነ የምንሰጠው ምላሽ ሙያዊ መሆን አለበት። ፕሮፌሽናሊ በሆነ መንገድ ማንሳት መሞከር፣ ወዲያው ማንሳት መሞከር፣ ስምና የስራ ክፍላችንን በግልጽ ማስታወቅ ይኖርብናል ማለት ነው። የስልክ ኮንቨርሴሽናችን የበለጠ ፕሮፌሽናል ለማድረግ ማለት ነው። ከሌላኛው ስልኩን ካነሳን በኋላ ደግሞ የሚነገርን ነገር ሳያቋርጡ ለማዳመጥ መሞከር፣ በሚነጋገሩበት ጊዜ ደግሞ ፈገግ ለማለት መሞከር። ተጨማሪ ስልኮች ሌሎች ሰዎች መተላለፍ ያለባቸው መልእክቶች ካሉ ደግሞ ኃላፊነት ወስደን በትክክል ማስተላለፍ ይኖርብናል። በመጨረሻ ዋነኛው የስራ ኤቲኬት የሚሆነው ኢሜይል ኤቲኬት ይባላል፣ ወይም የኢሜይል አላላክ ማለት ነው። ኢሜይል በምትልኩ ሰዓት መጀመሪያ አድራሻችሁ ሙያዊ የሆነ ኢሜይል አድራሻ መሆን አለበት። ፕሮፌሽናል የሆነ መሆን መቻል አለበት። ኢሜይል ስንልክ ደግሞ የኢሜይሉ ርዕስ ምንድን ነው? ይሄ ኢሜይል የተላከበት ምክንያት ምንድን ነው የሚለውን ክሊርሊ ስቴት ማድረግ መቻል አለብን። ኢሜይሎችን ደግሞ አጭርና ለማንበብ ቀላል የሚሆኑ ኢሜይሎችን መጠቀም መቻል አለብን። ከመላካችን በፊት ደግሞ ስህተቶችን አርመን መላክ ይኖርብናል ማለት ነው።